ልቧ በብቸኝነት ቢነካ በጓዳዋ በኩል ሱቅ ቢጤ ከፈተች። አንድም ለመታየት አንድም ለፈራንካ። በመስኮቱ በኩል ሰዎች ጎረፉላት። ለሸቀጥ ሲመጡ ያላትን በሙሉ አዩባት አዩላት። በጓዳዋ መስኮት መቸርቸር ጀመረች። ሱቋ ለሚመጣ እታያለሁ ብላ ጓዳዋን እሰኘች። የሀበሻ አይኖች እንዴት ቅዱስ ናቸው! ካንተ አስቀድሞ ያለህም ይታያቸው። የሀበሻ አይኖች እንዴት ብሩክ ናቸው! መረሳት ክፋቱ ማጣትም ክፉ፣ የሕይወት ሽንቁር ለመሙላት ብቸኝነት ክፉ። የሕይወት ሽንቁር ለመሙላት በጓዳዋ በኩል ሱቋን አስከፈታት። እፈታለሁ ብላ የኑሮዋን መንገድ ጭራሽ አሰረችው ባሉባልታ ገመድ። የእኛ ነገር አጀብ እናንፋለን ብለን ከዘየድነው ዘዴ ችግሩ ይሻላል ከመላው አንዳንዴ። ያ የጓዳ ሱቅ በሻይ ቅጠል ሰበብ፣ በአጃክስ ሰበብ፣ በሩብ ስኳር ሰበብ፣ በፖሊተር ሰበብ ትንሹም ትልቁም የመጣው ለመግዛት ጓዳዋን እያየ አማት አፌዘባት። ረጅሙ አጎንብሶ አጭሩ ተንጠራርቶ ሕፃኑ እያጮለቀ ለሰላቢ ሳንቲም ማጀቷ አይንገባ አልጋዋ ታወቅ። ያልታጠፈው ቀሚስ፣ የድሮ የባሏ ሹራብና ሸሚዝ፣ ድር ያደራው ጣራ፣ ያልታጠፈው ሸራ፣ ያልተነሳው ትሪ፣ መሬት የወደቀው ዳቦ ፍርፋሬ፣ ይሄ ሁሉ ታየ። ባለፋ ገደመ እየተበጠረ እየተሰፈረ ጓዳዋን ነው እንጂ እሷን የሚያይቀረ። እንግዲህ እንዲያ ነው፣ እንግዲህ እንዲያ ነው። ምን ታይታ ቢታታ፣ ምን ፈራንካ ብታጣ፣ ሕይወት ቢሆን ስንኩን ሱቅ አይከፈትም በጓዳ ብቅ። ነፍሴ እንዲህ ትለኛለች፣ ነፍሴ እንዲህ ትለኛለች። ምን ሳንቲም ብታጣ፣ ሕይወት ቢሆን ስንኩን ሱቅህን አትክፈት። በሚስጥር ሱቅህን አትክፈት። በመኝታ ቤት ሱቅህን አትክፈት። በትዳርህ